ሰላም እንዴት ናችሁ? የቲክቶክ ቤተሰቦቼ ዛሬ 5 ለፍሬሽማን ወይም ለአንደኛ ዓመት የሚጠቅመው ምክር ወይም ጠቃሚ ምክር 5ቶችን ይዤ መጥቻለሁ። ይህንን በጥሞና እንድትከታተሉ ወይም በጥሞና እንድታዳምጡ እኔ እመክራችኋለሁ ማለት ነው። ወደ አንደኛ ስንሄድ አንደኛ ራሳችሁን ከሌሎች ሰዎች ጋር አታወዳድሩ የሚለው ይህ ምክር በእርግጥም በጣም ጠቃሚ ነው። ለምን ካላችሁ ራሳችሁ ከሌሎች ስታወዳድሩ ብዙ ውድቀቶች ልትሰሙ ትችላላችሁ። ለምሳሌ አንድ ሰው ከእናንተ በላይ ሆኖ በልጦ ወይም በራሳችሁ አስባችሁ በልጧል ምናምን ብላችሁ ስታስቡ ላይበልጥላችሁ ይችላል። ስለዚህ ራሳችሁን ከሰዎች ወይም ከሌሎች ጋር ማወዳደር ያለባችሁ ራሳችሁን ኑሮ ወይም የራሳችሁ ፕላን ያደረጋችሁትን ነገር እንድታሳኩ ያደርጋችኋል ማለት ነው። ወደ ሁለተኛ ምክር ስንሄድ አንደኛ ዓመት ላይ ያላችሁ ይህ ማለት ፍሬሽማን ላይ ማለት ነው። ጥሩ ውጤት ወይም ጥሩ ግሬድ መስራት አለባችሁ። ይህ ጥሩ ግሬድ ወይም ጥሩ ውጤት መስራት ለምን ይጠቅማል ካላችሁ መጀመሪያ ላይ ወይም አንደኛ ላይ የምትፈልጉትን ወይም የምትመርጡትን ዲፓርትመንት እንድታገኙ ይረዳችኋል ማለት ነው። ሁለተኛ ላይ ይሄ የሚጠቅመው ለወደፊት ማለት ነው። ብዙ አመት ይጠብቃችኋል። ሰከንድ ይር አለ፣ ሰርድ ይር አለ፣ ፎርዝ ይር አለ። አጋጣሚ ለው ከገባችሁ እስከ ፊፍዝ ይር ትማራላችሁ ማለት ነው። እነዚህን አመቶችን ጥሩ ውጤት መጀመሪያ ላይ ከሰራችሁ ያ ውጤት ኮሙሌቲቭ ሲሰራ ጥሩ ውጤት ያስጠበቃችሁ ትሄዳላችሁ ማለት ነው። ሶስተኛ ላይ ራሳችሁን ከቴንሽን ማውጣት አለባችሁ። በፍጹም ቴንሽን ውስጥ መግባት ያለባችሁ። ያኔ ያነበባችሁትን ነገር ቴንሽን ውስጥ ከገባችሁ በፍጹም ውጤት ላሰሩ ትችላላችሁ። ከቴንሽን መውጣት አለባችሁ ማለት ነው። ወደ አራተኛ ላይ ስንሄድ ለጥናታችሁ ጊዜ መስጠት አለባችሁ። ይህም በፍጹም ጊዜ ካልሰጣችሁ ደግሞ ጥሩ ውጤት ቅድም ያልነውን ነገር ማግኘት በጣም ስለሚከብድ ለጥናታችሁ ብቻ ጊዜ መስጠት አለባችሁ ማለት ነው። ወደ 5 ወይም ወደ መጨረሻ ስንሄድ ያጠናችሁትን ነገር ወይም ያነበባችሁትን ነገር ከጓደኞቻችሁ ጋር ሆናችሁ ተጠያየቁ። መጀመሪያ ብቻችሁን ልታነቡ ትችላላችሁ ወይም አንድ ላይ ሆናችሁ ልታነቡ ትችላላችሁ። ይህ ያነበባችሁትን ነገር መጠያየቅ አስፈላጊ ነው። ይህ የምትጠያየቁትን ነገር ስለማትረሱ ፈተና ሆል ገብታችሁ ያንን ያነበባችሁትን ነገር ወይም ያጠናችሁትን ነገር ፈተና ጥያቄ ላይ ሲመጣ እንድታስታውሱ በእርግጥ ይረዳችኋል ማለት ነው። ስለዚህ እነዚህ 5 ነገሮችን ለዛሬ አምጥቻለሁ እና ይህን መከታተል ለሌሎችም ሼር ማድረግ አለባችሁ። ለዛሬው እዚህ ላይ እናበቃለን። ሌላ ቪዲዮ ስለምለቅ ይህንን ቲክቶክ አካውንት ላይክ፣ ሼር፣ ኮሜንት ምናምን አስተያየት እየሰጣችሁ እንድትቆዩ እመክራችኋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።